አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስላማዊ ታሪክ ተሰሓቦች አቲካ ብንት ዘይድ ረዲየላሁ አንሁ ክፍል 4። መሰነባበቱን ትቶ በተደጋጋሚ ስሟን ብቻ ነበር የሚጠራው። ንዛዜም አልነበረውም። ልቡ ግን ብዙ ይለዋል። ሌላ ባል አታግቢ፣ አላህ ወፍቆኝ ሸሂር ከሆንኩ ጀነት ውስጥ ጠብቅሻለሁ አላት። ሚስቱም ራሷን ሰብሰብ አድርጋ አይኗንም የልቧንም ምላሷንም ግልበት አሰባስባ በሰመመን አንደበት አንድ ጥያቄ ተጠይቀዋለች። ጥለኸኝ ትሄድ ትመለስልኛለህ አይደል? እንዲህ እስከምትመለስ ናፍቆቱን ስለማትችለው ነው እንዲህ የተረበሽከው የምታለቅሰው ትለዋለች። አብደላህ ለዚህ ጥያቄ መልስ ለመመለስ አቅሙም ሆነ ጊዜም አልነበረውም። ጦሩ ተንቀሳቅሷል። አብደላህ ሚስቱ ላይ ተጠምጥሞ ለመጨረሻ ጊዜ የሚስቱን ቀረን በአፍንጫው አሽትቶ ይችን አስቸጋሪ ጊዜ ለማምለጥ ሚስቱ በቆመችበት እየሮጠ ቤቱን ለቆ ይወጣል። አሁን ሚስቱ ምላሷ ላይ የነበረው አብደላ የሚል ቃል ነበር። ይህ የጂሃድ ጦርነት ሆኖ ነው ከአንድ ታላቅ ጦርነት በኋላ ወደኔ ይመጣል አለች። ሰቀፍ የሚባል ግዑዝ አደብ ለማስያዝ ነበር። ጣዓፍ ውስጥ ሰቀፎች ምሽግ ሰርተው ማንም እንዳይደርስባቸው የጣዓፍን ከተሞች በአጥር አጥረው ለ1 ዓመት የሚበቃቸውን ስንቅ አስገብተው ጣዓፍን በሮች ዘግተው ቁጭ ብለው ነበር። የሙስሊሞችን ጦር የሚያንቀሳቅሰው ኻሊድ ብን ወሊድ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ጣዓፍን ከ15 እስከ 18 ቀን ከበዋት ቆይተዋል። ሰቀፎች ጣዓፍ መከበቡን ሰምተው ከአጥር በስተጀርባ ሆነው ሙስሊሞች ላይ ማስወንጨፍ ይዘዋል ነበር። አብ መሐጅ አል-ሰቀፍ የሚባል የሰቀፎች ታዋቂ ወታደር ከአጥር በስተጀርባ አነጣጥሮ አብደላን ያገኘዋል። አብደላህ ከቁስሉ ከፍታ የተነሳ ደሙ መፍሰስ ይጀምራል። አልቆምም ይላል። ብዙም ሳይቆይ አብደላህ ረዲየላሁ አንሁ ይሞታል። ለአባቱ ለሚስቱ እንዲሁም ለዲኑ ለአኺራው ተግቶ ለመስራት ቃል የገባውን ህይወቱን በመስጠት ቃል ኪዳኑን ያስመሰክራል። አባቱ አቡበክር ስዲቅ ረዲየላሁ አንሁ በልጃቸው አብደላህ ረዲየላሁ አንሁ ሞት ቢያዝኑም የሞተው በአላህ መንገድ ላይ መሆኑ አጽናናቸው። ነገር ግን የአብደላህ ሚስት ወሬው እንደደረሳት ለቅሷን የሚያስቆማት ጠፋ። ለቅሶዋ ላይ ለአብደላህ ያላትን ፍቅር፣ ውዴታና ክብር መለየት ምን ያክል ከባድ እንደሆነ የሚገልጽ ግጥም በመግጠም የመዲናን ህዝብ አስለቀሰቻቸው። አሁን ባሌ አብደላህ ላይ የነበራት እምነት ከፍ አለ። አብደላህ አልዋሸም። የመሞቻውንም
ቀን ያውቃል ነበር። እኔ ነኝ ያልገባኝ አለች። ለአብደላህም የገባችለትን ቃል ኪዳን ለመጠበቅ አንድ ወንድ ለጋብቻ እንዳይጠይቀኝ በማለት ከአብደላህ ረዲየላሁ አንሁ ጋር ሆና ጋር ያሳለፈችውን የፍቅር መተዛዘን እንዲሁም ልዩ ትዝታዎች በማስታወስ ቆየች። አቲካ ረዲየላሁ አንሁ ሸሂድ ከሆነ ከሞት በኋላ አቲካ ረዲየላሁ አንሁ ባሏ ሸሂድ ሆኖ ከሞተ በኋላ ሐዘኗን ቀናት በመጠኑ እየቀነሰች ከባሏ አብደላህ ጋር ያሳለፉትን ውስን ቀናቶች እያስታወሰች ትጽናናለች ነበር። በዚህ ላይ እንዳለች በፍጹም የማትጠብቀው ነገር ይከሰታል። ከአብደላህ በኋላ በፍጹም አንድ ሰው አገባለሁ ብላ አልጠበቀችም። ነገር ግን እሷ ለትዳር ስለተፈለገች ብቻ ሳይሆን የፈለጋትም ሰው ስታውቅ በጣም ታስደነገጣት። ምንም ቆንጆ ብትሆንም አኽላቋና ዲኗ ምንም ወንድ ቢማርክም ይህን ያክል ተካብዶ ከሰሃቦች ውስጥ በመጀመሪያ ሰፍ ውስጥ ከሚገኙ ብርቅዬና ድንቅዬ ከሆኑት ሙስሊም መሪዎች ውስጥ አንድ ሰው የሚያስታውሳት አልመሰላትም። ይቀጥላል።